አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የመዲ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ሁላችሁ ሰላም? ከኔ ጋር ሁሉ ሰላም ነው። አላህ ባላችሁበት ሰላማችሁን ያብዛልኝ። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ ቻናሌን። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው ውዶቼ። ዛሬ የመጣሁት በሰው ህይወት የሚገባ ሰው መጨረሻው ለቅሶ ነው። በሰው ህይወት አትግቡ ለማለት ነው ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ የሰው ልጅ ህይወቱ የሚኖርበትን ህይወት የሚያደፈርሰው ወይም ደግሞ የሚያጨልምበት ከአላህ በታች የሰው ልጅ ነው ማለት ነው። ስለዚህ ለሰው ልጅ ብርታት ሁኑ እንጂ ለሰው ልጅ ደካማ ጎኑን ገብታችሁ የሱን ቀዳዳ አታስፉ ማለት ነው ውዶቼ። ደሙም እንደዚህ ከናንተ ያለፈ ሊጠግንላችሁ ወይም ደግሞ ምንም ነገር በህይወታችሁ ሊያስተካክልላችሁ የሚችል ሰው አለመኖሩን ጠንቅቃችሁ ማወቅ አለባችሁ። በነገራችን ላይ ለሰው ልጅ ችግራችሁን ባወራችሁ ቁጥር ያ ሰው ሌላ ችግር ነው መዞ የሚያመጣላችሁ ማለት ነው። ስለዚህ ያመናችሁበትን ህይወት ለመኖር ብቁ መሆን አለባችሁ ማለት ነው። የሰው ልጅ ከስንት ያው ስንፈጠር የተለያየ ነው ልቦናችን እና አንዳንዱ በውስጡ መያዝ ይችላል፣ አንዳንዱ ደግሞ ብተነፍስ የሚል ነገር አለ ማለት ነው። ያ ማለት አንድ ሰው ወደ አንድ ሰው ሄዶ እንደዚህ ሆንኩኝ በተባላችሁ ቁጥር እናንተ ማለት ምን ልበላችሁ፣ ለሰው ልጅ እኮ ንፋስ እንደሚያስፈልገው ሁሉ ከውስጥ ደግሞ ያለ መጥፎ አየርን ሊተነፍስ የሚችለው ሰው ላይ ነው ማለት ነው። ስለዚህ የሰው ህይወት አንድ ሰው ሆንኩኝ ህይወቴ እንደዚህ ሆነብኝ ብሎ በሚያማክራችሁ ሰዓት ለዛ ሰው መልሳችሁ ሌላ ቀዳዳ አትክፈቱ ማለት ነው። ምክንያቱም ያ ሰው ከዛ ህይወት እንዲወጣ ምክር፣ ግዛዜ ፈልጎ በቃ ብርታት ፈልጎ ነው ወደ እናንተ የሚተነፍሰው። እንዲሁም ደግሞ ምንም ጥሩ ነገር መስጠት ባትችሉ ራሱ ለዛ ሰው ግን በቃ አይዞ በርታ አብሽሪ ያልፋል እኮ እንደ የሁሉም ህይወት እኮ እንደዚህ ነው እያለ የሚናገር ሰው ወላሂ አላህ ንጹህ አድርጎ ልቦናውን የፈጠረው ሰው ነው ማለት ነው። ስለዚህ ውዶቼ በተቻላችሁ መጠን ስለ ህይወታችሁ ለማንም ሰው ባታወሩ ጥሩ ነው ማለት ነው። ምክንያቱም ያንን ተረግጣችሁ ያላፋችሁበትን ጫማ መልሳችሁ እንድትረግጡ ያ ሰው ያደርጋችኋል ማለት ነው። እንዳትረሱት፣ በደላችሁን እንዳትረሱት። የሰው ልጅ ሰው ነውና በጣም ሊበድላችሁ ይችላል። በህይወታችሁ ውስጥ ብዙ ልታለቅሱ ትችላላችሁ። ብዙ ነገር ሊደርስባችሁ ይችላል። ነገር ግን ያ ነገር ለእናንተ አንድ መልካም ስራ ተተሰራ ድሌት ይሆናል ተራሳችሁ ቅንጭላት ላይ ማለት ነው። ለምንድን ነው? ህይወት በለቅሶና በሳቅ የተሞላች ስለሆነች ማለት ነው። ነገር ግን አሳልፋችሁ ለሌላ ሰው ያደረሳችሁት ነገር መልሶ ልክ እንዴት ነው ያነቅሱላችኋል እንደገና ማለት ነው። ያን ነገር እንዳትረሱት እኮ ዛሬ መረስተሽው ነው እንደዚህ ነው በቃ በሚል ነገር እንቅፋታቸውን ያበሱትና ጭልም ያደርጉባችኋል ተፊታችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። የሚደርስባችሁን ነገር ለአላህ ብቻ ተናገሩ ማለት ነው። ምንም ነገር ብትሆኑ ምንም ነገር የማያልፍ የለም። በነገራችን ላይ ትልቅ ትንሽ ዱንያ ላይ ያለ በሙሉ እንኳን እኛ አይደለም እጽዋት ቢሆን ሳይፈተን ያለፈ ነገር የለም ማለት ነው። በማንኛውም ነገር ላይ ፈተና ያለ ነው። የሰው ልጅ አላህ ላይ ፈተና አልፈጠረውም። ስለዚህ በህይወት ውስጥ ፈተና እንዳለ ሁሉ ደስታ አለ። ህይወት ደግሞ እላፊ ሁሉን ዱንያ ላይ ያለን ሰው ብታዩ ውጭ ላይ እንደምታዩ ሳይሆን በየቤቱ እያንዳንዱ ሰው በፈተና ነው የሚኖረው ማለት ነው። ስለዚህ ህይወታችሁን ለማስተካከል ከአላህ ጋር ዱዓ እያደረጋችሁ እናንተ መጠንከር ነው ያለባችሁ። ሌላ እንቅፋት ለሚፈጥሩባችሁ ሰዎች እየሄዳችሁ አትዘርዝሩ ማለት ነው። ምክንያቱም ምንም በቃ ከእናንተ የወጣ ሚስጥር ምንም ነው ማለት ነው። እንደገና ደግሞ ያለፋችሁበትን ነገር ተመልሰው እንደገና ነው ትዝ የሚያስብሏችሁ። የሆነ ነገር ያለፋችሁትን
በቃ እኮ እንደዛ አድርጋሽ እኮ እንደዛ አድርጎሽ የሚባለው ወቀሳ ነው። ከዛ ልክ ነበር ብላችሁ ያለፋችሁት ነገር እንደገና ተምሳሌት ሆኖ እፊታችሁ ይመጣል ማለት ነው። እና እንደገና ደግሞ በሰው ላይ ያኔ በሰው ህይወት ላይ እንቅፋት ለሆናችሁ ደግሞ ሰዎች የማስተላልፈው ነገር ቢኖረኝ ልቦና ይኖራችሁ ማለት ነው። እናንተ ለህይወታችሁ እንደምትጨነቁ፣ ለቤታችሁ እንደምትጨነቁ፣ ወደፊት ህይወታችሁ እንደምትጨነቁ ያኔ የምትመኙትን ህይወት ያ ሰው ይመኛል ማለት ነው። በነገራችን ላይ አንድ ሰው ለራሱ ያልወደደውን ለሰው ካልወደደ ሰው አይባልም ማለት ነው። ራሱ ወዳጅ የሆነ ሰው ምንም መጠቀሚያም የለውም። ስለዚህ አንድ ሰው ወደ እናንተ የሆነን ነገር ባማከራችሁ ቁጥር እናንተ ደግሞ ሌላ ነገር አትምከሩ ለዛ ሰው ማለት ነው። ምክንያቱም ያ ሰው ለእናንተ በቃ እፎይታን ፈለጋ ልተንፍስ ብሎ ነው የመጣ እናንተ ጋር እንጂ ሌላ ማደፍረሻ ነገር ፈልጎ አይደለም ማለት ነው። ያጋጥማል፣ ህይወት እንደዚህ ነው፣ ነገ ሌላ ቀን ይመጣል እያላችሁ ለዛ ሰው ብርታት መሆን ሲገባችሁ ሌላ መጥፎ ነገር መመለስ የለባችሁም። ምክንያቱም ማንኛውም ህይወት በጎደሎ የተሞላ፣ ማንኛውም ህይወት በደስታና በለቅሶ የተሞላ ነው። በሁሉም ነገር በጤና ሊሆን ይችላል። ኦልሬዲ በተለያየ ነገሮች የሰው ልጅ በፈተና ውስጥ ነው ህይወቱን የሚያልፈው። እንኳን ህይወትና አይደለም ኮንትራት አመት 2 አመት የምንሰራው ቤት ይሄንን አይወዱም፣ ይሄንን ማድረግ የለብኝም በቃ የተለያየ ነገር ተጨንቀን ነው የምንኖረው ማለት ነው። አንድ ቀን ለምናገኘው ህይወት እንኳን ማለት ነው እንኳን አይደለም የሰው ልጅ አብሮት የሚኖር ህይወት ሰው ጋር ቀርቶ ማለት ነው። ስለዚህ በተቻላችሁ መጠን ምስጢራችሁን ለራሳችሁ መያዝ መልመድ አለባችሁ። ሌላው ደግሞ ተተንፋሽ አካል የሆናችሁ ደግሞ እናንተ ዘንድ የሚደርስ ምስጢር አካል የሆናችሁ መልካም ነገር ለመምከር ዝግጁ መሆን አለባችሁ ማለት ነው። ምክንያቱም በእናንተ ስሜታዊ፣ በነገራችን ላይ የሰው ልጅ ስሜተኛ ነው። በእናንተ ነገር ህይወቱን ያ ሰው ሊያበላሽ ይችላል። በእናንተ ነገር ህይወቱን ሊያስተካክል ይችላል። ካስተካከለ ምንጊዜም የእናንተ የጥብቅ ወዳጃችሁ ነው ማለት ነው። ህይወቱ በእናንተ የተነሳ ግን ከተበላሸ የመጨረሻ ጥላት ማለት እናንተ ናችሁ ማለት ነው። አለኩል ያህል ሰብስክራይብ አድርጉልኝ፣ ቻናሌን ሼር አድርጉልኝ፣ ላይክ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ባይ ባይ።